ሰላም እንዴት ናችሁ? ተመልሻለሁ። የተመለስኩት ከኤአይ ጋር በተያያዘ ላወራ አይደለም። ዛሬ ከሱ አጀንዳ ወጣ ያለ ግን ያው ሳይንስ ላይ የሆነ ነገር ነው። ያለፉት 10 ቀናት ከሜይ 15 ጀምሮ ትንሽ የሳይንስ ሚዲያዎችን በተለየ ሁኔታ የያዛቸው ነገር አለ። ሰው ፕሮግራም መደረግ ጀመረ እስከመባል የደረሰበት ማለት ነው። ፕሮግራም ማሽኖች ነበሩ ፕሮግራም የሚደረጉት፣ ሰውን ግን ያው የተሰራበትን ስሪቱን ውስጥ ገብቶ የሆነ ነገር ቀይሮ በሽታ ማዳን እንደሚቻል ነው ያሳዩን። ሀሳቡ ምንድነው? አንድ የ9 ወር ከግማሽ መሰለኝ ህፃን ልጅ አለ። በጄኔቲክ ማለት በማይድን የሆነ ጄኔቲክ ዲስኦርደር ይጠቃል። እሱን ካወቁ በኋላ ትሪትመንት አለው። ትሪትመንቱ እንትን እንዳይወስድ ማድረግ መሰለኝ ከጄኔቲክ ስሙ ምን ነበረ? ካርቦናይል ፎስፌት ሲንተሲስ እንደዛ ነገር እንደዛ ነገር CPS 1 ቀላሉ እንደዛ እንበለው። ያኛው ይሄ ቴክኒካል ተርሙን ወይም የሜዲካል ተርሙን እነሱ ያንበቡት ዲፊሸንሲ ይባላል። CPS 1 ዲፊሸንሲ ይባላል። ምንድነው? አይደንም በሽታው ደግሞ ሬር ነው። በጣም የማይገመት ማለት በጣም ጥቂት ሰዎች ነው ሊያጠቃ የሚችለው። ሬሾ የምታዩት ቁጥሩን የት ጋር እንደሆነ ረሳሁት እንጂ በጣም ትልቅ ሬሾ ነው ያለው። ምናልባት እንዳልሳሳት ቁጥሩን ላገኘው አልቻልኩም። ስለዚህ ምንድነው እሱን ነው የሚያጠቃው። ሊቨር ነው የሚያጠቃው። ምንድነው የሚያደርገው? ሊቨር ላይ አሞኒያ የሚባል ነገር አለ። ምንድነው ዌስት መሰለኝ አሞኒያ የሚባለው እሱ ቢልድ አፕ እንዲሆን ያደርጋል። እሱ ቢልድ አፕ ካደረገ በኋላ በስነ ስርዓት ከሰውነት ስለማይወጣ ያኛው ሊቨርን ይጎዳል። ሊቨር መጉዳቱ ብቻ ሳይሆን ሌሎች ኦርጋኖችን ይጎዳል። ከዛ ቀጥሎ እስከ ብሬን ድረስ ወስዶ ሊጎዳ ይችላል ነው የሚባለው። ለአዳልቶች ይመስለኛል ካልተሳሳኩኝ እንትን አለው ኖርማል ትሪትመንቱ ትራንስፕላንቴሽን መሰለኝ ንቅለ ተከላ። ለህፃናት ግን እድሜያቸው እስከሚደርስ ድረስ ለንቅለ ተከላ እስከሚደርስ ድረስ ጊዜ ሰጣቸውን በጣም ሊጎዳቸው ስለሚችል ይመስለኛል ይሄን ትሪትመንቱን ጀመሩት። ጂን ኤዲቲንግ ነው። የጄኔቲክ ሜካፑን ታች ድረስ ወርደው ይሄንን ዲኤንኤን የሚሰሩት እንትኖች አሉ አይደለ? 4 ሌተሮች የምታስታውሷቸው ምናልባት ባዮሎጂ እየተማራችሁ ታስታውሱታላችሁ። እነሱ ሌተሮች ጋር ገብቶ የሚፈለገውን አንዱን ቲዊክ አድርጎ ነገር ማስተካከል ነው። ስለዚህ ካሁን እንትኖቹ ማግኘት ተቻለ። የጄኔቲክ ሜካፑ ፕሮቲኖች ናቸው መሰለኝ አይደል? እነሱ ነገሮች የአሚኖ አሲድ ፕሮቲኖች መሰለኝ ካልተሳሳኩኝ፣ እርግጠኛ አይደለሁም እንዳልቀላብድ። እነሱን ቲዊክ አድርገው ቀይረውት ከዛ ያንን ችግር የፈጠረውን የጂን ፖርሽን ያስተካክሉትና ልጁ ወደ ጤናው ወይም ኖርማል ሪከቨር ማድረግ ይጀምራል ማለት ነው። ሀሳቡ እንደዛ ነው ያደረጉት እና የሙከራውም የመጀመሪያ ተሞክሮም ስኬታማ የሆነ ነው። NIH አለ። ይሄ እዚህ ላይ ስክሪኑ ላይ የምታዩት ሪፖርት የናሽናል ሄልዝ ኢንስቲትዩት ሪፖርት ነው። ከሁለት ተቋማት ጋር ነው። ሁለቱም የሚገኙት ፊላዴልፊያ መሰለኝ ፔንሲልቬኒያ። ይሄ ስሙ ብዙ ጊዜ አይነበበኝም። አሜሪካ ውስጥ ያለ ስቴት ነው። ከዛ ፊላዴልፊያ የሚባል ችልድረንስ ሆስፒታል አለ። ከዛ ፐርልሜን ነው መሰለኝ የሚባል ስኩል ኦፍ ሜዲሲን አለ እዛ ውስጥ። ከነሱ ጋር ኮላቦሬት አድርገው ክሪስፐር የሚባል ጄኔቲክ ፕላትፎርም ተጠቅመው ነው ያስተካከሉት ነው የሚለው እና ስኬታማ ነው ብለው ነው ያወጡት። ከዛ በኋላ ከወጣ በኋላ ዓለም ትላልቅ የሳይንስ አውትሌቶች ወይም ፕላትፎርሞች በጣም እያወሩት ነበር። ፖድካስት ላይ ሁላ ሲወራለት ሰምቻለሁ።
እና ሰውን ፕሮግራም ማድረግ ተጀመረ እየተባለ ነው። እና ይህንን የሚያወራውት ከዛ ጋር የተያያዘ ነው። ያው የወሬ ዲቶክስ ስላለብኝ ዲቶክስ ላድርግ ብዬ ነው። በተረፈ ባይ